ቤተክርስቲያናችን የሰባቱ ጸሎት ጊዜያት እንድንጸልይ ለምን አዘዘችን? ይህ መረጃ ለሁሉም እንዲዳረስ ኮፒ ሊንክና ሪፖስት ማድረጋችሁን አትርሱ። የበረታችሁ ደግሞ ፎሎ አድርጉኝ። እንግዲህ ቤተክርስቲያናችን ስታስተምረን 7 ጊዜ በ24 ሰዓት ውስጥ እንድንጸልይ ወይም ደግሞ በቀን ውስጥ 7 ጊዜ እንድንጸልይ ታስተምረናለች። ይህ ነገር ምሳሌነቱ የምንድን ነው? ለምን አስፈልገ? የሚለው መረጃ ስንመለከት እንግዲህ በፍትሐ ነገሥቱ አንቀጽ 14 ቁጥር 547 ላይ እንደሚናገረው በስነ ስርዓት በጉልህ በቁጭ አርጎ እንረዳለን። ማናችንም ማንበብ የምንችለው ነው ማለት ነው። ስለዚህ የማለዳውን ጸሎት በምንጸልይበት ሰዓት ላይ ለምንድን ነው ሲባል የሌሊቱን ጨለማ ድምፀ አራዊቱን ጸባ አጋንንቱን አስታክሰ አሳልፈ የሞት ምሳሌ ከሆነው እንቅልፍ አንቅተኝ አመሰግን ዘንድ ስላበረታኸኝ እግዚአብሔር ተመስገን ለማለት በጧት በማለዳ ጸሎት እንጸልያለን ማለት ነው። የመጀመሪያው ይሄ ነው። ከዛ ቀጥሎ ደግሞ 3 ሰዓት ላይ ከረፋዱ 3 ሰዓት ላይ ደግሞ እንጸልያለን። ይህ ደግሞ ለምንድን ነው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ መከራን በተቀበለበት ዕለት በዕለተ ዓርብ በጲላጦስ ፊት አደባባይ የቆመበት ነው። 3 ሰዓት ማለት ነው። ለፍርድ አሳልፎ ሊሰጠው የቆመበት ሰዓት ነው። ስለዚህ በዛን ሰዓት ደግሞ ጌታዬ ሆይ ስለኔ መከራን ልትቀበል ሳይገባህ መከራን ተቀብለሃልና ይቅር በለኝ ስለ ኃጢአቴ ስለኔ መተላለፍ ብለን ደግሞ እንድንጸልይ ሁለተኛው ሰዓት ይህ ሰዓት ነው። ሶስተኛው ደግሞ 6 ሰዓት ነው። ሁላችንም እንደምናውቀው 6 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የዋለበትና በአደባባይ ላይ የተሰቀለበት ዕለት ነው። ስለዚህ ስለኛ በደልና መከራ የተሰቀለውን ጌታችን መድኃኒታችን ኢየሱስ ክርስቶስን እያሰብን ይቅር በለኝ ብለን የምንጸልይበት ነው። በዚህ ሰዓት እንደውም አባቶች እንደሚሉት የቀትር አጋንንት እጅግ ኃይለኛ የሆኑ የቀትር አጋንንት የሚነሱበትና ሰው የሚዘናጋበት ሰዓት ስለሆነ በዚህ ሰዓት እንደውም ከምንም በላይ መጸለይ አለብን። እንደው ባይመቸን እንኳን አንድ አቡነ ዘበሰማያት መድገም ይገባናል ብለው ያስተምሩናል። አራተኛው ሰዓት እንግዲህ 9 ሰዓት ነው። 9 ሰዓት ደግሞ መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል የወረደበት ወይም ደግሞ ነፍሱን አሳልፎ የሰጠበትና ነፍሱ የተለየችበት ሰዓት ነው። ስለዚህ በዚህ ሰዓት ደግሞ ሁላችንም እንጸልያለን ማለት ነው። ይህንንም የምንጸልየው ጌታ ሆይ እባክህን ስለኔ ነፍስን አሳልፈ ሰጥተሃልና ቤዛ ሆነሃልና ይቅር በለኝ እኔም በደለኛውን ኃጢአተኛውን ልጅህን ብለን ቸርነቱን የምንማጸንበት ነው ማለት ነው። ሌላው እንግዲህ 5ኛዋ ሰዓት ደግሞ የሰርክ ጸሎት የሚባልባት ቤተክርስቲያን ብዙ ጊዜ 11 ሰዓት ላይ ጉባኤ የሚደረግባት ሰዓት ነች። 11 ሰዓት ሁላችንም እንደምናውቀው በዕለተ ዓርብ ዮሴፍና ኒቆዲሞስ የአይሁድን ዛቻና ዱላ ሳይፈሩ የመጣው ይምጣ ብለው ከጌታችን የሚበልጥ ነገር የለም ብለው ዮሴፍ እና ኒቆዲሞስ ከጲላጦስ ዘንድ ቀርቦ ስጋውን ለምነው እንቅበረው ስጠን ብለው አይሁድም ሰንበት ሳይገባ ይቀበር ይሄ የሰቀል ነው ብለው ሰጥቷቸዋል ማለት ነው። ጲላጦስ ፈቅዶላቸዋል ይውሰዱ ይቅበሩ ብለው ሰጥቷቸዋል። ስለዚህ እነሱም ደግሞ ወደ ዮሴፍ መቃብር ይዘው ሄደው ገንዘው የቀበሩበት ሰዓት ነው ማለት ነው። ስለዚህ ስለኔ ወደ መቃብር ወርደሃልና በመቃብር ውስጥ መጥፋትን፣ መበስበስን፣ ሞቶ መቅረትን፣ የአጋንንት ቁራኝነትን ከኛ አርቀህልናልና ጌታ ሆይ አሁንም የአጋንንት ቁራኝነት በኃጢአቴ ምክንያት እንዳይጸናወተኝ እባክህን ማረኝ ይቅር በለኝ ብለን የአጋንንት ማደሪያ ላለመሆንና የቅዱሱ የእግዚአብሔር ቤተ መቅደስ መሆናችንን አምነን ወደሱ የምንጸልይባት ሰዓት ነች ማለት ነው። ሌላዋ 6ኛዋ ሰዓት እንግዲህ የማቷ 3 ሰዓት ወይም ደግሞ ጸሎተ ንዋም የምትባለው የመኝታ ሰዓት ጸሎታችን ነች። ይቺ ጸሎት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ እግዚአብሔር አጋዕዝተ ዓለም ሥላሴ ሆይ ቀኑን ስባዝን እዚህ ስደክም ውዬ ከድካሜ ልታሳርፈኝ ሽተ ወደ ቤቴ ገብቻለሁ። ይሄው ልተኛ ነው ላርፍ ነው። አንተ በመላእክት ጥበቃ ጠብቀኝ ተኝቼ በዛው እንዳልቀር መለኮታዊ ጥበቃ እንዳይለየኝ ብለን ከድካሙ ከቀኑ ልፋት ከድካሙ ስላሳረፍከኝ ተመስገን ብለን የምናመሰግንባት ሰዓት ነች የማቷ ጸሎት ማለት ነው። ሌላኛውና የመጨረሻው 7ኛው ሰዓት እንግዲህ የሌሊቱ 6 ሰዓት ነው። ይህ 6 ሰዓት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዓቲቷንና ዕለቷን አታውቁምና ሁሌም ተግታችሁ ንቁ ሆናችሁ ጸልዩ ጠብቁ ብሎ በማቴዎስ ወንጌል ምዕራፍ 25 ላይ እንዳስተማረ ሙሽራው በሌሊት ይመጣል እንደተባለው
ሁላችንም ተዘጋጅተን የምንጠብቅባት ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ድንገት መጽአት ሆኖ ቢመጣብን ባላወቅነው ሰዓት እየጸለይን ቢያገኘን የተሻለ ነውና በዛ ሰዓት የበረታን እንድንጸልይ ብላ ቤተክርስቲያን ይህንን ስራ ሰርታልናለች ማለት ነው። ስለዚህ የበረታን በእነዚህ የጸሎት ጊዜያት እንደው አቡነ ዘበሰማያትን እየደገምን ብንጸልይ እሰየው። ያን ያህል ትልቅ ጸሎትና ረጅም ጸሎት አያስፈልገንም። ጊዜ ላይኖረን ይችላል፣ ስራ ቢዚ ሊያደርገን ይችላል። ነገር ግን በእነዚህ ጊዜያት ውስጥ ደግሞ አቡነ ዘበሰማያትን መጸለይ ግን አያቅተንም። ታክሲም ላይ ሆነን ስራም ላይ ሆነን ሊሆን ይችላል፣ የትም ቦታ ላይ ሊሆን ይችላል። በእነዚህ ጊዜያቶች መጸለዩ የተሻለ ነውና ቤተክርስቲያን የነፍሳችን ድህነት ስለሚያስጨንቃት ይህን ስራ ሰርታልናለች። የሰባቱ ጊዜያት ጸሎት በዚህ ምክንያት ይጸለያሉ ማለት ነው።